አእምሮን ሊጎዱ የሚችሉ 9 አጓጉል ልማዶች። አንደኛ፣ አሉታዊ ዜናዎችንና ወሬዎችን በተደጋጋሚ ለአእምሮ መመገብ የአእምሮውን እድገት በማቀጨጭ ከጥቅም ውጭ ሊያደርግብን ይችላል። ሁለተኛ፣ ከማህበራዊ ህይወት መገለል። ለዚህም እንደ ምክንያት የሚጠቀሱት የረጅም ጊዜ ህመም፣ ለቤት ውስጥ ወይም ለማህበረሰባዊ ጥቃት መጋለጥን ብሎም ብቸኝነትን ሊጨምር ይችላል። ሶስተኛ፣ ብዙ ጊዜን የኤሌክትሮኒክስ እቃዎችን ወይም ሶሻል ሚዲያ ላይ አፍጦ መዋል፣ ኮምፒውተር፣ ስልክንና የመሳሰሉትን ሁሉ መጠቀም። አራተኛ፣ የስኳር መጠን መጨመር። ስኳርን በብዛት በምንጠቀምበት ጊዜ በሰውነት ውስጥ ከመጠን በላይ ስኳር መጠቀም ጎጂ ነው። በደም ውስጥ አንድ ጊዜ ከፍ ያለ ግሉኮስ ወይም የስኳር መጠን ለአንጎል ጎጂ ሊሆን ይችላል። በዚህም ምክንያት የማገናዘብ ወይም ኮግኒቲቭ ተግባርና ማስታወስ እንዲሁም ትኩረት የመስጠት ችሎታችንን በእጅጉ ሊያዳክምብን ይችላል። አምስተኛ፣ ጨለማ ውስጥ ለብዙ ሰዓታት መቀመጥ። በቂ የተፈጥሮ ብርሃን ካላገኘን ለከፍተኛ ድብርትና ጭንቀት ልንጋለጥ እንችላለን። በዚህም ሰበብ የአእምሯችንን ፍጥነትና ቅልጥፍና ሊያዳክምብን፣ አእምሯችንንም ለምንፈልገው አይነት ስራ እንዳንጠቀመው ሊያደርግብን ይችላል። በስድስተኛ ደረጃ በቂ እንቅልፍ ማጣት። እንግዲህ የእንቅልፍ እጦት ቀናችንን በማበላሸት እንዲሁም ከአመክንዮ በወጣ ወይም አመክንዮ በሌለው የንዴት እንዲሁም የድብርት ቀን ሊያደርግብን ይችላል ቀናችንን ማለት ነው። ከዛም በላይ እንደ ትውስታና የውሳኔ አሰጣጣችን ላይም ችግር ሊያመጣ ይችላል። ሌላው ከፍተኛ የሆነ ድምፅ። ከፍተኛ ወይም የሚረብሽ ድምፅን መስማት የአእምሯችን ህብረ ህዋስ ወይም ብሬን ቲሹ በማዳከም ከፍተኛ የመርሳት ወይም የአልዛይመር በሽታ ሊያስከትልብን ይችላል። ስምንተኛ፣ ሲጋራ ማጨስ። ሲጋራ ማጨስ የተለያዩ ጉዳቶች እንዳሉ ይታወቃል። ለምሳሌ ያህል ሳምባ ላይ የሚያመጣው ችግር ከፍተኛ ነው። ከዛም በተጨማሪ ወደ አእምሯችን የሚሄደውን የኦክሲጅን ፍሰት ሊቀንስ ይችላል። ይህ ደግሞ አእምሯችንን ሙሉ በሙሉ አቅሙ ስራውን እንዳይከውን ከሚያደርጉት አንዱ ምክንያት ሆኖ ሊጠቀስ ይችላል ማለት ነው። ሲጋራ እንግዲህ መጠነ ሰፊ ጉዳቶች እንደሚያደርስ ይታወቃል። ግን ለአእምሯችንም እጅግ በጣም ከባድ የሆነ ጫና ያሳድርበታል ወይም በሙሉ አቅሙ ስራው እንዳይሰራ ያደርገዋል ማለት ነው። ስለዚህ ሲጋራ ማስወገድ ወሳኝ ነው። ዘጠነኛ፣ በቂ ውሃ አለመጠጣት። በቂ ውሃ መጠጣት የሰውነታችንን የሙቀት መጠን ለመቆጣጠር፣ ምግብን ለመፍጨትና የሰውነት መገጣጠሚያዎች በቀላሉ እንዲንቀሳቀሱ እንዲሁም የሰውነታችንን ባላንስ ይጠብቃል። ሆኖም በቂ ውሃ አለመጠጣት የድካም ስሜትን፣ በቀላሉ መዛል፣ ትኩረት ማጣትን፣ መርሳትንና የመሳሰሉ ችግሮችን ያስከትላል። ውድ የዩቲዩብ ቻናላችን ቤተሰቦች የተሰማችሁን ስሜት እንዲሁም የወደዳችሁትን በኮሜንታችሁ አሳውቁን። ሼር፣ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑን። መልካምን ሁሉ ያሰማን።